ይሄ ለቶማስ በትንሣኤ ሰሞን የተነገረው ነው። ኢትኩን ናፋቄ አላ እመን እንጂ ተጠራጣሪ አትሁን፣ ሳያዩ የሚያምኑ ብፁዓን ናቸው። እኛ ግን አይተነዋል። አባ ሕርያቆስ እንዳለው እኛ ጌታን አየነው፣ ዳሰስነው፣ ከእርሱ ጋር በላን ጠጣን። የአራት ቀን ሬሳ ያስነሳ ጌታ በሦስተኛው ቀን ራሱ ተነሳ ሲባል እንዴት ሊሆን አይችልም ብሎ ያምናሉ ደቀ መዛሙርት። አንዳንድ ጊዜ ብዙ መቆየት ኪሳራ የሚሆኑበት አጋጣሚ እኮ አለ። ክርስቶስ ሊያድናቸው ስለፈለገ መንገዳቸው ላይ ቆሞ መለሳቸው። ስሙ የተመሰገነ ይሁን። ስለነዚህ ደቀ መዛሙርት 2 ሳምንት ስለተሰበከ ይህም ሳምንት የተነሱ ስለሆነ ብዙ ማብራራት አልፈለኩም። ዋናው ነጥቤ ወአስተርአዮ ለስምዖን የሚለው ነው። ለስምዖንም ታይቷል። ጌታ ተነስቷል፣ በእውነት ተነስቷል፣ ለስምዖንም ታይቷል። ታዲያ እነዚህ ደቀ መዛሙርት ሁለቱ በእሑድ ቀን ማለዳ ቅዱሳት አንስት ሴቶቹ ፍቅራቸውን ለመግለጽ ሽቶ ይዘው የተቀመመ ሽቶ ይዘው የተዘጋጀውን ቦታው ላይ ሲደርሱ መልአኩ መነሳቱን ነግሯቸው ተመለሱ። ጌታ የለም በመቃብሩ ስፍራ። መላእክት መጡና ተነስቷል አሉን። መቃብሩንም አየነው፣ ድንጋዩ ተንከባሏል፣ ባዶ ነው መቃብሩ ብለው ተናገሩ። የእግዚአብሔር መላእክትን ተነስተው በእውነት እሱ ሙስና መቃብርን አጥፍቶ ሞትን ድል ነስቶ በእኩለ ሌሊት ተነስቷል ብለው ነገሩን። ክብርና ምስጋና ለስሙ ይሁን። ተነስቷል። አሁን የጌታ ትንሣኤ ከፍተኛ ረብሻ በጠላት ቤት ፈጥሯል። የሚገርማችሁ የሞትና የትንሣኤ ምስክሮች የመጀመሪያዎቹ ምስክሮች ጠላት ናቸው። እስስ ማዘር እሙሉ ሞቱ ይላሉ አባቶቻቸው። የጠላት ምስክርነት የታመነ ነውና ሞቱን በፍጹም መሞቱን መስቀል ላይ ራሳቸው አይሁድ እንዲመሰክሩ አደረገ። ሁላችሁም እንደምታውቁት የስቅለት ዕለት ከዛ ሁሉ መከራ በኋላ ሁሉ ጊዜ አይሁዳውያን በመስቀል ላይ በስቃይ የሚቸነከሩትን ሰዎች አልሞት ሲሏቸው